ምንድነው ችግር? የት ሄድባል? እኛ አለን እኮ እኛ እንቅደም እንዴ? የጆን ዳንኤል ታሪክ እንድገም ለኝ ለመፈረፍ እኮ አይመችም። ኦኬ የቷኝበትን ካልቷኝበት ቀላቀለ አዩ አይደል? የቷኝበትን ካልቷኝበት ይኸውልሽ ኤሌመንተሪ የተማርኩት እዚህ ጋር ነው። የምረን እናቴ ሶስተኛ ፎቅ ላይ ነው የተቀጣነው። ምን አይው ለምንቀጣው ደግሞ ላይ ክርስቶስ ለኝ ለመፈረፍ እኮ አይመችም። ኦኬ በዚህ እድሜያችን ነው ትምህርት ቤት እንግዲህ ያስቸገርን ወርፋለ። ኧረ ግን ጸድ ነው ሰፈር እዚህ ነው በቃ ላይፍ ኤሌመንተሪ ነው እዚህ ወስጥ ከመታረጋችሁ ይሄ ነው ብዬ መዘርዘር ያቅተኛል። እንትን አይቷል አቋማን አይቷል አቋማን እሺ ማኑ ነው እሺ ወጥ በቃ የማይፈጠር ነገር የለም እንልሽ። እንደዛ ከሆነ እንግዲህ ዛሬ በስክሪፕት የሆነ ስክሪፕት ጽፌያለሁ ከውሃ ጋር የተጻፈ ውስጥ የጻፈ ምን ብዬ ኢቭን ወረቀቱ አልበሰበሰ አልጌ ግን አላንሸራት ስላልጌ ነው ውሃ ሲበዛ አልጌ ነው የሚሆነውና ዋልጌ ነው እያልከኝ ነው። እኔ አሁን ሰርጌን ራሱ ያሰብኩት አሁን ውስጥ ነው። በጣም አሪፍ ውሳኔ ነው። በጣም አሪፍ ውሳኔ ነው። ግን ሚዜዎቹ ይችላሉ ወይ ነው? ያው ሚዜዎቹ እንግዲህ በእንትን በማንሳፈፊያ እዚህ ጋር እና እዚህ ጋር ይደረግላችሁ። አሁን የሚያስጠላው ነገር ማች ያደርጉ ነው። ማች የሚያደርጉ ግን ብዙ ነገር ነው። ሽራውና ሙሽሪት ይዋኛሉ። ሚዜዎቹ ያመጣው ዲጆ ነው ችግሩ። ዲጆ አሁን ምን ዘፈን ነው የሚከፍተው የሚለው ነገር ራሱ አሳሳቢ ማዕበል ነው። ማዕበል ሌላ ምን ሊከፍት ይችላል? ለውሃ ውስጥ አሞራ ውሃ ውስጥ ተሸይሻለ፣ ሻርኩ ውሃ ውስጥ ተሸይሻለ ነው የሚባልላት። በቃ አሁን እነዚህ ሰዎች ለምንድን ነው ስለ ውሃ ብቻ የሚያወሩት ካሉ ምንድነው የውሃ ቀን ያለ የውሃ ቀን እና ለውሃዎች እንኳን ለውሃ ቀን አደረሳችሁ እንዴ ነው። ግን እኮ መከበር ነበረበት። አይዘው የሆነ ነገር ሲከበር ዋና ዓላማው ታስቦ አይደል? አንተ እንግሊዘኛ ስለመከበር ዋተር ቢክ አለ ተበለን እኮ አረ እቺከት አርጋ በአማርኛ ነው ጠየቀኝ። በአማርኛ ነው የመለሰው። አላጠፋ በአበሻኛ የለም፣ በእንግሊዘኛ ነው ያለው፣ በውጭኛ ነው ያለው፣ በአበሻ የለም። አንተም ብሎ አራሚ ደሞ ራሴን አላስበለም። ዛሬ እንግዲህ ማግኘት ነው። ሰማኝ እናያለን፣ ሰኞት እናያለን። ብዙ ነገር ይፈጠራል። ፊሽና ሻርክ እንግዲህ በህይወት የተረፈ ሰው ይወጣል። በህይወት የተረፈ ሰው ይወጣል። አዎ ብዙ ነገር እንግዲህ ታያላችሁ። ጠብቁን። እሱ ግድ ነው፣ እሱ ግድ ነው። ያራዳ ልጆች ሰብስክራይብ ደውል ምልክቷን እንዳትረሳ። ውጪው ግድ ነው። ላይክ እና ሼርም እንዳለች ናት። እና በቃ ውሃ ውስጥ ነው ዛሬ ሁላችን እንወጣም። ምንድነው ችግር? የት ሄድባል? እኛ አለን እኮ እኛ እንቅደም እንዴ? የጆን ዳንኤል ታሪክ እንድገም። አይፒስ እንደዛ አንተ ታውቃለህ እንዴ? ሞቼን ዛሬ ትደግማለህ ወይስ እኔ ብቻ? እንትን ነው እንትናን አግኝቼው የሆነ ጊዜ እንትናን ታውቃለህ ሲዝም እና በወደፊት ያለፈው ህይወት ምንድን ነበርኩና ነገር ስለ ትንሽ አሳ ነባሪነት ያጠቃ ነበር እና ከዛ ወዲያው ሞት ተሳተርገ ከዛ ማለት ይሄ ነው ምንጩ። ይሄ ነው የውሃ ውስጥ አንተ እናት ይሄን ስለደረባ እኛ ናታለ ኮንቲኒቲ ያለን አንተ ስለሌለን አቅጣጫን ቀየረ አንተ ኮንቲኒቲ ስለሌለን ነው። ኧረ እባክህ ስደት ብትሄድ እግዚአብሔር አልገባችሁም? ያለንበት ግን vlogን ከገማሽ የጀመርንላችሁ ማለት ነው። ይሄ ልጅ አርፍዶብኝ በዚህ ልጅ ሄላ ከታርግኝ አውራት እንግዲህ ዛሬ ኪራ ካኖኝ ሊገለም ገንደ ውስጥ
ተቀላቀለ አዩ አይደል ምድር ብትለውልኝ ለዚህ ነው ህይወትን ማላምናት ለዚህ ነው መኖር የሰው እንዲህ ነው አንዴ እስቲ ኪያ አንዴ የት አለ ልጅ ሞታ እንዴ እና እንዴት አየሽው? ጥሩ ነው ያለው ነገር ትንሽ ይበጃል። ዋው ሳይሆን አየሩ ከዝከዝ ብሏል። ወዶት ሲሆን ግን በአንድ ቀን እንዴት አይነት ዋና እንደዋኘ እኔ እኮ ውስጥ ያለው የሆነ ነገር እኮ አለ ማውጣት ነበር ያቃተኝ። ያወጣሁት አይ ለምን እንዴ እንደ ፈርስት ዴይ ሻርሽ እንግዲህ ደግሞ ቀጣይ ደግሞ ፐርፌክት ነው ለኦሎምፒክ ሲቀዘሰው ነው ለኦሎምፒክ ነው የምትዘጋጀው ይቀዛዘፋል። አሁን ውስጥ ነን እንግዲህ እሱንም ያለማመድ የኮች አለ በጣም ጎበዝ ነው። ኮቺንግ እንዴት ነው አንቺ ስምንት ያደሽ ከካሜራ ጋር ይሄኛው ልጅ እንዴት ነበር ሪቡን ጉትቺ ነው ማውጣ ለምንድን ትንሽ ፍርሃት ቢጤና ያው እንዴት ነው አይ የምር ስለሆነ ስለመናገር ደስ የሚል ነገር ነው። ኤክስፒሪየንስ ያልኩት እንደዚህ ነው ሲለኝ ነበርና ዛሬ ዝም ብዬ ገብቼ ወጥቼ ነገ ከነገ ወዲያ ማኝ ነበር መሰለኝ ዋኝ ስላላስገባ ነው እንጂ ከአንድ ሰዓት በላይ ነው። ሁለት ሰዓት ወሬት ውስጥ ነበር አሳ ራሱ እኮ እንደዚህ ቆየ በቃ አሳ ነባሪው ነው የሆነ ሰዓት ሲኖር ይወጣል። እንግዲህ ኮቻችንን ደግሞ ከዚህ ስንወጣ እናስተዋውቃቸዋል። ማቻቸው አራዳጅ ጸዴ ጊዜ ነበር ያሳለፍነው። ይደገማል ሂጅ ገምቶት የማንጅ እንደሆነ ኮሜንት ላይ ቀጣይ እኔን ጠብቁኝ። እንዳዘነጓት ሰብስክራይብ አድርጉ። ሰብስክራይብ ሼር ላይ ግዴታ ነው፣ የዜግነት ግዴታችሁ ነው። ተወጡት። እንወዳችኋለን። ይመቻችሁ። ሰላም የሚሻንቱ ተከታታዮች እንግዲህ ዋናችንን ጨርሰናል። ያው ማይካችን አጋጣሚ ዘግታበት ነው ስልክ አሁን የከላከልነው እንዳይደብራችሁ። እንዴት አይሽኪ የምር በጣም ነው ደስ የሚለው። ኤክስፔክት አላደረኩም ነበር። ቆንጆ ነው። እኔ ውሃ በብርጭቆ ነበረ እሱ ነበር ወደ እኔ የሚገባው። ዛሬ እሱ ገባው ለብቻት የመጀመሪያ ነው የምትሳተፈው? አዎ ዋኝታ ያቅምና እና እንዴት ይባላል መራቅ አሳብቀዋል እንዴ በቃ አሳ ነበር እዚህ በኋላ ከውሃ ርቄ መኖራችሁ አሳ ነው። እንግዲህ ዋና ሁላችሁም እየመጣችሁ እንግዲህ ማግኘት ነው ያለባችሁ። መቅረት ምናምን ድብርትም ምናምን ሁሉንም ነገር የሚያሸሹ ጸዴ ነገር ነው እና ደስ ይለኛል። እና በዚህ አጋጣሚ
ፈልጋለሁ። በደንብ ነበር ጋይድ እያደረገኝ የነበረው እንጂ ብቻዬን የሚገፋ አይነት አልነበረም። እያደፋፋ አስገብቶኝ ጣሰኝ፣ ሸመተተኝ። ግባ ብዬ እንትን ልለው ነበረ፣ ግን ልጁ ያልጠራው እንትን የለም። ያው እንትን እንደሌለ ስለፈራን አናስገባለን። ችግር የለም እንደዚህ ጀመርክ፣ ችግር የለም። ያው እንደ መጀመሪያ ቀኑ በጣም ጎበዝ ነው። ጊዜ ማና የሚደበረው በመጀመሪያ 3 ቀን አለ። ማሪያ አዳፕቴሽን ታይም በመጀመሪያ ቀኑ ትንሽ ፍርሃት ነበረበት፣ ግን ያው ከ30 40 ደቂቃ በኋላ አክቲቭ ሆነ። ከዚህ በኋላ 2-3 ቀን ተገባ ደግሞ ሞር በጣም ፊሽ ይሆናል ማለት ነው። ስለዚህ እንዳትቀር ከዚህ በኋላ የመጣ ይችላል። እንደሰማችሁ ያው ዋና ለምን ማለት ምንድነው የሚያስፈልገው? ምን አይነት ሰው መምጣት አለበት? ማንን ያካትታል? ማንን አያካትታል? ያው ዋና በየትኛውም አይነት የእድሜ ክልል ውስጥ ያለ ሰው ከ7 ዓመት እስከ 70 ዓመት ነው። በየትኛውም አይነት የእድሜ ክልል ውስጥ ያሉ አካል ጉዳተኞች፣ ኦቲስቲክ፣ ማንኛውም አይነት ሰዎች መጥተው መልመድ ይችላሉ። የእነሱ ስራ መምጣት ብቻ። ከዛ በኋላ ሌላው ስራ የኛ ነው፣ የማስተማር ግዴታችን። በጣም ትልቅ ቀን የምንለው 15 ቀን በዛ ጊዜ ውስጥ መልመድ ትችላላችሁ። እንዲሁ በቀላሉ መለመድ የሚችለው ነገር ዋና በላይፍ ስታይላችን ላይ እንደ ሩል ስለሆነ ሁላችሁም መታችሁ መልመድ ይችላል። በትንሽ ቀን ስለሆነ ሰማችሁ፣ ሁላችሁም እየመጣችሁ ዋና ዩቲዩብ ቻናል ደግሞ አዲስ ዩቲዩብ ቻናል ከፍቷል። ሁላችሁም የገባችሁ ሰብስክራይብ አድርጉ። ኤቢ ስዊሚንግ ይባላል። ሜቢ አሁን ላይ መጣላችሁ ይችላል። ሰርች ስታደርጉት ሊንኩን እኛ ሼር እናደርጋለን፣ ቪዲዮ ፖስት ያደርጋል። አዲስ ዩቲዩብ ቻናል ነው። የገባችሁ ሰብስክራይብ ሼር ማድረግ የዜግነት ግዴታችሁ እንግዲህ ተወጡ። እየመጣችሁም ደግሞ ዋና መለማመድ ግዴታችሁ። እና እንዳያችሁት ነው